ሰላም ሰላም ውድ የአቤተር ቲዩብ ቤተሰቦች አሁንም እንግዲህ በሌላ ቪዲዮ መተናል። እንግዲህ ቅድም የሰራነው ወይም በመጀመሪያው ቪዲዮ ፓርት 1 ላይ የሰራናቸው ጥያቄዎች አሉ። ይሄ ደግሞ በፓርት 2 የሚቀርብ ጥያቄ ነው ማለት ነው። ይሄንንም በትኩረት እንድትከታተሉኝ ጠይቃችኋለሁ ማለት ነው። ጥያቄ ቁጥር 12 ላይ ነበር ያቆምነው የመጀመሪያውን ፓርት። ጥያቄ ቁጥር 12 the committee reached a blank decision after hours of discussion, ensuring that no one's opinion was blank. ስለዚህ ኮሚቴው የሆነ ዲሲሽን ላይ ደርሷል። after hours of discussion, ensuring that no one's opinion was blank ይላል። ሶ ካሉት ኦፕሽኖች የሚያስኬዱን እናያለን። እሺ after that no one's opinion was ignored, የማንም ኦፒኒየን ኢግኖር አልሆነም። አሁን ኢግኖር እንደሚለው ለሰከንድ አንሰር ያስኬደናል። ሶ አናኒመስ ኤ አናኒመስ እና ቢ ላይ አናኒመስ ኤንድ ኢግኖርድ የሚለው ሞር ያስኬዳል። አናኒመስ ማለት ፉል አግሪመንት ማለት ነው። ሶ እዚህ ጋር ኮሚቴው ፉል አግሪመንትን የሰጠበት የማንንም ኦፒኒየን ኢግኖር ሳያረግ ነው ማለት ነው የተከናወነው። ስለዚህ መልሳችን ቢ ላይ አናኒመስ ኤንድ ኢግኖርድ ይሆናል ማለት ነው። ጥያቄ ቁጥር 13 the factory was closed blank safety matters as the equipment was considered closed to save as the equipment was considered ያው ባድ ነው የሚሆነው። ባድ የሆነ ነገር እንፈልጋለን። hazardous ያስኬዳል። በቃ ሶ hazardous ካስኬደ የመጀመሪያው ደግሞ ሲ ዲዩቲ ይሆናል ማለት ነው። ሶ ሲ ላይ ያለው ዲዩቲ ኤንድ hazardous የሚለው ሞር ኦፍ ፐርፌክት ሶሉሽን ሆኖ እናገኘዋለን ማለት ነው። ዲዩቲ ሴፍቲ ኮንሰርን it is the correct phrase. hazardous ደግሞ ያው dangerous ማለት ትርጉም አለው። ስለዚህ ሁለቱ መልስ ይሆናል ማለት ነው። ወደ ጥያቄ ቁጥር 14 እናልፋለን። ጥያቄ ቁጥር 14 the lawyer presented a blank argument which left the jury blank convinced ይላል። the lawyer presented argument ጥሩ ነው። በቃ confusing አይደለም። strong the lawyer presented a strong argument which left the jury የህግ ሰዎች እዛ ጋር የተሰየሙትን fully convinced ሙሉ ለሙሉ ማሳመን የቻለ ነው። ስለዚህ ቢ ላይ strong and fully የሚለው more የተሻለ መልስ ሆኖ እናገኘዋለን። ሶ ልክ ነው ማለት ነው። a strong argument logically leads to the jury being fully convinced. Other options show weak or negative outcomes which contradict the second half ይላል። ሶ ሌሎች አይታችኋቸው ከሆነ የሚቃረን ሐሳብ ይዘው ይመጣሉ ለሁለተኛው ሴንቴንስ። ግን ቢ ላይ ያለው strong and fully የሚሆነው የተሻለ መልስ ሆኖ አግኝተናል ማለት ነው። The teacher encouraged students to blank their ideas freely, creating an environment of blank learning. ምን አድርጓል? The teacher encouraged students to express ምናምን የሚባል አይነት ሐሳቦች ካሉ express ቢ to express their ideas freely, creating an environment of open learning አይደል? ክፍት የሆነ ለርኒንግ እንዲኖር እድሉን አመቻችቷል። ሶ ልክ ነው። express ideas freely in the natural collocation. open learning is fit the context of a free and supportive environment ሊገልጽልን ስለሚችል በጣም የተሻለው መልስ ቢ ላይ express and open ነው ማለት ነው። እንግዲህ ከአንቶኒምስ እና ከሲኖኒምስ ጋር የተያያዙ ጥያቄዎች ሊመጡ ይችላሉ። ሶ የተወሰኑ ጥያቄዎች እንስራ። አንቶኒምስ ስንል ያው ኦፖዚት ሚኒንግ ያላቸው ናቸው። በአብዛኛው አንቶኒምስ ብቻ ብሎ ወርዱን ሊያስቀምጥ ይችላል። አንዳንዴ ሲል የሆኑ ነገሮች ግን በጣም ቀላል የሆኑና አንዳንዴ እንረሳቸዋለንና አንቶኒምስ የሚለው ወርድን ስታዩ ያው ኦፖዚት መሆኑ መረሳት የለበትም ማለት ነው። ብዙ ጊዜ የሚሸወዱ አፕሊካንቶች ስለገጠሙኝ ነው። ሶ አንቶኒምስ ብሎ ጥያቄዎች ሲመጡ ያው ኦፖዚት የሚለውን ኮንሰፕት እንዳትረሱት። ቀላል ነው ግን ያው ብዙ ጊዜ የመረሳት ነገር ስላለው ነው ሪማይንድ ያደረኳችሁ። ለቻናላችን አዲስ ሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። እስከ የሪክሩትመንቱ ፕሮሰስ እስከ መጨረሻ ድረስ እኛም ኢንፎርሜሽን የምታገኙበት ቻናል ስለሆነ ቤተሰብ መሆናችሁ እንዳይረሳ ማለት ነው። ስለዚህ ወደ ጥያቄው እንመለስ። calm is the opposite of ቀለል ይመስለኛል። calm ማለት የተረጋጋ እንደማለት ነው። ስለዚህ ካሉት ኦፕሽኖች agitated ኢለ ያለው ትክክለኛ መልስ ይሆናል።
ካልም ማለት ያው እንደሚታወቀው ፒስፉል ሪላክስድ ኖት ዲስተርብድ ማለት ነው። የተረጋጋ የማይረበሽ አይነት ትርጉም ያለው ነው። ሶ አጊቴትድ ማለት ደግሞ ሬስትለስ ዲስተርብድ የተረበሸ እረፍት የሌለው አይነት ትርጉም ስላለው ዳይሬክት ኦፖዚት ሚኒንግ የሚሆነው ለካልም አጊቴትድ ነው ማለት ነው። ቲዲ is the opposite of ቲዲ ስንለው ምንድነው? የሆነ ኒት የሆነ ነገር አይደል? ኒት የሆነ ነገር ነው። ስለዚህ ኦፖዚቱ የሚረብሽ ነገር ቻኦቲክ አሁን በጣም የተሻለው ነው ማለት ኒት። ቲዲ ማለት ኒት ወይም ኦርጋናይዝድ ማለት ነው። ቻኦቲክ ደግሞ ያው ሜሲ ዲስኦርጋናይዝድ የሆነ ነገር ያልተቀናጀ ነገር እንደማለት ነው። ስለዚህ ትክክለኛ ሶሉሽናችን ሊሆን ይችላል ማለት ነው። ስለዚህ ቻኦቲክ ትክክለኛው አንሰር ነው ማለት ነው ለየቲዲ ዳይሬክት ኦፖዚቱ ማለት ነው። the opposite of assent እንግዲህ ይሄኛውንም ደግሞ ስናየው ሪፊውዛል አሰንት ማለት ብዙ ጊዜ አግሪመንት አፕሩቫል እንደማለት ነው። መቀበል ወይም እንደዚህ አይነት ትርጓሜ ያለው ወርድ ነው። ስለዚህ ሪፊውዛል ደግሞ ሪጀክት የማድረግ አይነት ኮንሰፕት ስላለው ሁለቱ ወርዶች እንግዲህ ተርጓሚያቸውን ካየነው ያው ተቃራኒነት ስላላቸው እንግዲህ ትክክለኛ ሶሉሽናችን ሪፊውዛል ይሆናል ማለት ነው። ወደ ጥያቄ ቁጥር 4 ስናልፍ ጥያቄ ቁጥር 4 deceased is the opposite of deceased ማለት just days እንደማለት ነው። ስለዚህ መሞት መወለድ ነው ተቃራኒ የሚሆነውና ሲ ላይ born የሚለው opposite meaning ይሰጠናል። deceased is dead, born ማለት ደግሞ coming into life መወለድ ወይም ወደ ህይወት መምጣት ስለሆነ እንግዲህ ኦፕሽን ላይ ካለው እንግዲህ ለዚህኛው ኦፖዚት ሆኖ እናገኘዋለን ማለት ነው። the opposite of introvert ማለት ነው ሻይ አይናፋር እንደማለት አይደል? አሁን ቢ ላይ ስታዩት ሻይ ይላል። ያው ይሄ ተመሳሳይ ወይም ሲኖኒምስ ብሎ ቢጠይቀን ነበር። ሲ ላይ ሶሻብል ይላል። ሶሻብል ኦፍ ኮርስ ኦፖዚት መሆን ይችላል። ያ ሶሻብል ነው። ኢንትሮቨርት ማለት ሻይ ኦር ሪዘርቭድ እንደማለት ነው። ሶሻብል ደግሞ outgoing, friendly or opposite ነው። ቀጣይ ምንድነው? ሎያል ነው። ሎያል ማለት ያው ታማኝ እንደማለት ፌስፉል፣ ትሩ የሚሉ ቃላቶች ሞሮፍ ቀረብ ይሉታል። ስለዚህ ኦፖዚት የሚንልን ዲል ያለው ትሪቸረስ የሚለው የሎያል ተቃራኒ ነው ማለት። ሎያል ማለት ፌዝ፣ ዴቮትድ፣ ትሩ የሚሉት እንዳለ የሲኖኒምስ ወይም ዳይሬክት ሚኒንጉ ሲሆኑ ትሪቸረስ የሚለው ቢትሬይንግ ትረስት እንደማለት ነው። እምነትን ማጉደል ስለሆነ እንግዲህ የሎያል ተቃራኒ ሆኖ እናገኘዋለን ማለት ነው። ቀጣይ የምናገኘው ወርድ ራፒድ ነው። ራፒድ is the opposite of rapid ስሎ አይመስል። ራፒድ እንግዲህ ስፒድ ያለው ነገር ነው። ሶ ራፒድ ፈጣን፣ ኩዊክ፣ ስፒድ የሚሉት ዳይሬክት ሊገልጹት ይችላሉ። ስሎ ደግሞ የራፒድ ተቃራኒ ነው። እዚህ ጋር ቀለል ያሉ ወርዶች የሚወጡበት እድል ስላለ ለዛ ነው ቀለል ያሉ ጥያቄዎችም እንግዲህ እዚህ ጋር የምታዩት ማለት ነው። በስምንተኛ ላይ የምናገኘው ጀነረስ የሚል ነው። ጀነረስ is the opposite of what? ጀነረስ ፖዚቲቭ ኢንቴንሽን ያለው ነገር ነው። ሰልፊሽ፣ ላይበራል ያው ሰልፊሽ ኔጌቲቭ። ጀነረስ ማለት willing to give unselfish ለመስጠት ዝግጁ የሆነ unselfish ያልሆነ አይነት ነው ጀነረስ የምንለው። ስለዚህ ለጀነረስ ተቃራኒ ሆኖ ደግሞ የምናገኘው ሰልፊሽ ራስ ወዳድ ያልሆነ caring only about self። እንግዲህ አሁን ሰልፊሽ አንሰልፊሽ ሆነ ሰው ነው ጀነረስ። ሰልፊሽ ደግሞ caring only about oneself ነው ራስ ወዳድነት ስላለው ሁለቱ ወርዶች እንግዲህ የሚጋጩ ወይም የሚጣረሱ ተቃራኒ ትርጉሙን የሚሰጡ ሆኖ ነው እንግዲህ የምናገኛቸው። ስለዚህ ትክክለኛው መልስ ለጀነረስ ኦፖዚት ሰልፊሽ ይሆናል ማለት ነው። እሺ the ancient አሁን እንግዲህ the ancient time ሲባል ያው ኦልድ ጊዜ ነው አይደል የሚያመለክተው። ስለዚህ ancient ማለት very old ነው። modern የሚለው of course modern ዘመናዊውም የቅርብ ብለን ልንገልጸው እንችላለን። ስለዚህ ሞር
ይሄኛው ቃል እንግዲህ ለዚህ ለኦፖዚት ሆኖ ልንጠቀመው እንችላለን ማለት ነው። እንግዲህ ቀጣይ 10ኛ ኦፕቲሚስቲክ ወርዱን ብቻ ስናየው ኦፕቲሚስቲክ ያው ፖዚቲቭ ኢንቴንሽን ያለው cheerful hopeful positive confident የሚሉት ወርዶች በጠቅላላ ከፖዚቲቭ ኢንቴንሽን ያላቸው ወርዶች ስለሆኑ gloomy የሚለው ደግሞ ኔጌቲቭ ነው። ሆፕለስ ኔጌቲቭ አውትሉክ ሆፕለስ የማለት አይነት ሐሳብ ስለሆነ ያለው gloomy የኦፕቲሚስቲክ ኦፍ ኮርስ ተቃራኒ ነው። ኦፕቲሚስቲክ ማለት hopeful expecting good outcomes የሚል አይነት ሐሳቦችን ስለሚይዝ እንግዲህ ተቃራኒ ሆኖ እናገኘዋለን ማለት ነው። የመጨረሻ አንድ እንጨምርና ይሄኛውን ቪዲዮ እናቁመው። በቀጣይም በፓርት 3 ቪዲዮዎች የምንሰራላችሁ ይሆናል ማለት ነው። permanent is the opposite of permanent ቋሚ እንደማለት ነው። permanent ለምን ተቃራኒ መሆን ይችላል? ለቴምፖራሪ ማለት ነው። so permanent is the opposite of temporary ስለዚህ ትክክለኛ መልሳችን እንግዲህ ቴምፖራሪ ይሆናል። ምክንያቱም permanent ማለት lasting forever እንደማለት ነው። ቴምፖራሪ ደግሞ lasting only for a short period of time እንደማለት ስለሆነ ተቃራኒ ሆኖ እናገኘዋለን።